ወይኔ ጉዴ ደግም ሲሲ ደግም ወይ አንቺ ያማል ስንት ጊዜ ነው የምነግርሽ እንዴት እንደሚያም አየሽም አያምርም አና እሷ ናት ማን ነው ዳግም አንቺ አትዙሪ ወይኔ ስታስጠላ አንቺ አትዙሪ ጥያት እስቲ አንዴ አትዙሪ ማለት እየጠራሽ ነው እንጂ አረመለድ ሲዙሪ አስለምዶኝ በሱ ሀና ነሽ አይደለ? አዎ። እንዴት ነሽ? በጣም ቆየን እኮ ካወራን። ሰላም ነው? አዎ በጣም። አንተ እንዴት ነህ? ስልኬ እኮ ጠፍቶ ስልክሽም አብሮ በዛው ጠፋ። እንኪ እስቲ ስልክሽን ጻፊልኝ እናወራለን። እሺ። ይኸው እደውልልሻለሁ። እሺ እንገናኛለን። እሺ እንገናኛለን። ደግሞ በአካል በጣም ቆንጆ ነሽ። እንዴ ወይኔ ጉዴ ያምሻል እንዴ? በጣም ይቅርታ። ምን ሆነሽ ነው? እንደለመድሽው ቆነጠጥሽዋ። መቼ እንደምትይኝ ባርሽን አላውቅም። አሁን የሰው ሰው ትቆነጠጫለሽ። እኔ አልካድኩም ክርስቲያኑን ባንዱ ሎጦማቸው እስላም ክርስቲያኑን። ሰላም ነው ወንድሜ? ችግር አለ? ምን ሆነክ ነው? ከቅዳሴ እየመጣው ነበርና ጾመኛ ስለሆንኩ ትንሽ ደክሞኝ ነው። አይዞ ጾሙስ በረከት ነው። ታዲያ ሰዓት ደርሷል እኮ ምግብ አትበላ? እሺ እበላለሁ። ገንዘብ አጥቼ እንጂ መብላቱስ መሽጠፈኝ። በልሽ አይዞ በቃ እሺ። ምናልባት ብር ስለሌለ ይሆን እንደማይበላ መቻቻል ነበር ጥንት ዳራቸው ቺን ያዛት። አረ ችግር የለውም። አረ በኋላ እንዳትሰፍሪ ተቀበለኝ። ደግሞ እንደ እርዳታ እንዳታዩ እንደ እህትነት ነው። እሺ በእውነት እግዚአብሔር ይስጥልኝ። እንደዚህ ግራ በገባው ዘመን እንዳንቺ አይነት ሰው መኖሩ በጣም ይገርማል። ኧረ አብሽር ወንድሜ ችግር የለውም። ደግሞ ቤቴ እዚህ ነው። የሚመች ቀን መተህ አንድ ቀን እናፍጥራለን። እሺ ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ ነው። አንቺም በሃይማኖትሽ እኔም በሃይማኖት። ኧረ ኑ ጉድ ላሳያችሁ። አይገርማችሁም? ግን እቺ ሀና ምን አይነት ሴት ናት? ይሄ ቪዲዮ ቲክቶክ ላይ ተለቆ ቢሆን ኖሮ ምን ትሆን ነበር? ኧረ ይሄንማ ላኪልኝ፣ እኔ ቲክቶክ ላይ ፖስት አደርገዋለሁ። እንደዚህ አይነት ብልግናማ መጋለጥ አለበት። እኔ እኮ ክብር ስትል የምር ነበር የሚመስለኝ። ለካ ስለማታውቀው ክብር ነው የምታወራው። እናንተ ክላሱን ትታችሁት ነው ነው ወይስ አዲስ ወሬ ተገኘ? አዲስ ወሬማ አንቺ ነሽ። እስቲ እኔውና ንገሪኝ። ይሄ አንቺ አይደለሽ? እንዴት? ቆይ እናንተ ከእንደዚህ አይነት ቪዲዮ እንዴት ደረሰ? ኧረ እባክሽ አላወቅኩም ለማለት ነው። አውቀሽ ከተቀረሽ በኋላ። ኧረ እኔ ስለዚህ ቪዲዮ የማውቀው ነገር የለም። ቆይ እናንተ ጋር ቪዲዮ እንዴት ደረሰ? ጀማው ዛሬ ክላስ አልተገባም እንዴ? አንዬ ምን ሆነሽ ነው የምታለቅሽው? የምታለቅሰውማ ለዚህ ነው። በጣም ታሳፍራላችሁ። እንዴት የጓደኛችሁ ውርደት በዚህ ልክ ያስደስታችኋል? እሷ ራሷ ፈልጋ ላደረገችው ነገር አትከራከርላት። እናንተ ግን አይደብራችሁም? ሴት ሆናችሁ ሴት ላይ ስትሳለቁ። አንተስ ቢሆን እህት የለም? እንደኛ ምን አጠፋን? ራሷ አይደለች እንዴ ክብሯን አንስታ ይጣለች? ክብሯን ያጣችሁ እሷ ሳትሆን ያለ ፍቃዱ የለቀቃት ሰው ነው። ተዋቸው፣ የፈለጉትን ይበሉ። እኔ ሰው አምኜ በአደባባይ እየተዋረድኩት ሆ ካለማፈሯ። በልበል ስልኬን ስጠኝ፣ ወደ ክላስ እንግባ ነው። አዎ ብንሄድ ይሻለናል። ብቻ እንኳን አለፍኩት አይዞሽ ሻንዬ። ደግሞ ክብርሽ በሰው ስልክ ላይ ሳይሆን በፈጣሪ እጅ ላይ ብቻ ነው። ሕይወት ይቀጥላል። ይዘው ምን ሆነ ነው ዝም ብለኝ ያለፍከው? በዛ ላይ ስጠራት ሰማ። ምንድን ነው ተጣልተህ ነው? ምን አደረጉብኝ? ተጣልተህ ነው ዛሬ? እንድንለያይ ይፈልጋለሁ። ተዋት፣ ቀልድ። አልቀልድኩም። አንቺን በማጣት ፍራቻ ውስጥ መኖር ደክሞኛል። ጓደኞቼ ማገኘው ሰው እንዳለ ዛሬን እንጂ ነገን ጥለሽኝ እንደምትሄጂ ነው የሚነግረኝ። ቆይ ዛሬ ምን አደረጉብኝ? እነሱን ተዋቸው፣ ፍቅራችን ያስቀናቸው ናቸው። እነሱም እውነት አላቸው። እኩዮቹሽ ፍቅረኞቻቸው የፈለጉትን ሲያደርጉላቸው፣ እኔ እኮ አንድ ነገር አድርጌልሽ አላውቅም። እውነት እኔ እኮ ምንም አልፈልግም። ከምንም በላይ የምትሰጠኝ እውነተኛ ፍቅር ለኔ ቦታ አለው። ደግሞ እግዚአብሔር አለ፣ የኛም ቀን ይመጣል፣ ታሪካችን ይቀየራል። ቆይ አንተ ምን እየሆንክ ነው? ለምን መጣሽ? የት ነው የምትሄደው? አዋራኝ እንጂ አስመሳይ። ለምን ከህይወት አትወጪም? ተወኛልሽኝ፣ ተውኩሽ አይደል? ተይኝ በቃ። አንተን ከዚህ ህይወት ለማውጣት የደከምኩት ድካማ ያሳዝንህ?
አያሳዝነኝም። እንደውም አንቺ የምታየውና የምትጸየፊው ማንነቴ ነው የሚያስደስተኝ። ማለት አንቺ የምታየው ማንነቴ ላይና አንቺ የምታየው ቦታዎች ላይ ሰላም አለ፣ ትዝታ የለኝም። እኔን መጥላት ነው የምትፈልገው? ልጠላሽ ስሞክርማ ጭራሽ እየወደድኩሽ። ቆይ አንቺ ድካም ነው የኔ ህመም ነው ማሳዘን ያለበት? ንገሪኝ። እኔ ክፉን ነው ማየት የማልፈልገው። አታስቢ፣ አሁን ለራሴ ያላንቺ መኖር አውቄበታለሁ።